በኤርትራ ድንበርና በትግራይ ክልል የተቀሰቀሰው ውጥረት ማገርሸቱን ተከትሎ ከፍተኛ የመከላከያ ሰራዊት ከበባ ማድረጉ ታውቋል። በአማራ ክልል ተባብሶ በቀጠለው የመንግስትና የፋኖ ኃይሎች ጦርነትም ትላልቅ ዜናዎች መሰማታቸውን ቀጥለዋል። ባህር ዳር ዙሪያ አንዳሳና ጎንባት በ102ኛ ኮር 22ኛ ክፍለ ጦር፣ ዴንሳ ባታ ደግሞ በ102ኛ ኮር 11ኛ ክፍለ ጦር ቁጥጥር ስር መግባታቸውም ተነግሯል። በደቡብ ጎንደር ደግሞ ዛሬም ከፍተኛ ውጥረት መኖሩ ሲነገር መከላከያ ሰራዊቱም ግዙፍ ኃይል አስጠግቷል። በትግራይ ክልልም አዲስ ወታደራዊ ውጥረት ተከስክሷል። የመከላከያ ሰራዊቱም ወደ አሰብ ድንበር መጠጋቱም ተነግሯል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች የካቲት 5 6ኛ ወር 2018 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ እንዲሁም ሰበር የድል መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ ደግሞ እናንተም ቪዲዮውን ላይክ፣ ሼርና ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩም። በአማራ ክልል ተባብሶ በቀጠለው የመንግስት ኃይሎችና የፋኖ ኃይሎች ጦርነት ትላልቅ ዜናዎች መሰማታቸውን ቀጥለዋል። እንደ ምንጫችን ገለጻ ከሰሞኑ ሲደረግ የሰነበተውና እስከ ትላንት ቀጥሎ የዋለው የደቡብ ጎንደሩ ውጊያም በአማራ ፋኖ የበላይነት በድል መጠናቀቁ እየተነገረ ይገኛል። እንደ ምንጫችን ገለጻ አብዛኛው ደቡብ ጎንደር በፋኖ ቁጥጥር ስር ገብቷል። ብዙዎች ወረዳዎችን ሙሉ ለሙሉ ፋኖ ማስተዳደር የጀመረ ሲሆን በአንዳንድ ቦታዎች ግን አሁንም ውጊያዎች እንዳሉ ደግሞ ተሰምቷል። ትላንት በወረታና በደብረ ታቦር ከፍተኛ ውጊያ መደረጉ አይዘነጋም። በደብረ ታቦር ፋኖች በመሃል ከተማ ገብተው ብዙ ቦታዎችን መቆጣጠራቸው መዘገቡ የሚታወስ ነው። በአንዳንድ ቦታዎችም የመንግስት ታጣቂዎች ምሽግ ሰርተው ትናንትና ለመዋጋት ሞክረዋል። ይልማ መርዳሳ የሚመሩት አየር ኃይልም ንጹሃን በብዛት በሚኖሩበት በደብረ ታቦር ከተማ ውስጥ ከ12 ጊዜ በላይ የድሮን ጥቃቶችን መፈጸማቸው ተነግሯል። በደብረ ታቦርም በሁለት ቀናት ውስጥ የደረሰው የአየር ጥቃት እስካሁን ከወያኔም ጋር ሆነ ከማንም ጋር በተደረገው ውጊያ ያልታየ ጥቃት ነው ተብሏል። በአሁኑ ሰዓትም የአማራ ፋኖ ኃይሎች ወረታ ከተማን እስከ መገንጠያዋ ድረስ ከበዋታል የተባለ። ወረታ በደቡብ በኩል ከባህር ዳር፣ በሰሜን በኩል ከጎንደር፣ በምስራቅ በኩል ደግሞ ከደብረ ታቦር የምትገናኝ ከተማ ናት የተባለ ሲሆን በወረታና በባህር ዳር መካከል እንደ ሐሙሲት ያሉ ከተሞች በፋኖ ስር በመውደቃቸው በደቡብም በባህር ዳር መስመር፣ በምዕራብም በደብረ ታቦር መስመር ወረታ ተከባለች ነው የተባለ። ሌላው ከተማ ከወረታ በስተሰሜን ያለችው የሊቦ ከምከም ወረዳ ዋና ከተማ አዲስ ዘመን ናት ተብሏል። አዲስ ዘመንም ከወረታ ወደ ጎንደር በምትወስደው መንገድ ላይ ያለች ከተማ እንደሆነ ተነግሯል። ወደ እብናት ወደ ምስራቅ መገንጠያም እንደሆነ ተነግሯል። እንደ ሚካኤል ደብር ያሉ የሊቦ ከምከም ወረዳ ከተሞች በፋኖ ስር የወደቁ ቢሆንም በአዲስ ዘመን ግን እንቅስቃሴዎች ስለመኖራቸው ብዙ የተሰማ ነገር የለም። በምዕራብ እስቴ ወረዳ የመካነ ኢየሱስ ከተማ ፋኖችም በዚያ የሌሉ ቢሆንም በዞኑ መቀመጫ ፋኖች ስለገቡ እስቴ መካነ ኢየሱስም ነጻ ወጥታለች ማለት ይቻላል። በደቡብ ጎንደር ዞን የደብረ ታቦር መስተዳደር እንደ አንድ ወረዳ በመውሰድ 13 ወረዳዎች አሉ የተባለ ሲሆን በሁሉም ወረዳዎች ፋኖች ወይም ሙሉ ለሙሉ አሊያም በከፊል ተቆጣጥረውታል። ደብረ ታቦር የደቡብ ጎንደር ዞን ዋና ከተማ በከፊል ፋርጣ ወረዳ፣ አብዛኛው ደብረ ታቦር ዙሪያ ማህደረ ማርያም፣ ሶስተኛ አብናት ወረዳ ሙሉ በሙሉ ዋና ከተማው አብናትን ጨምሮ ሊቦ ከምከም በከፊል ሚካኤል ደብርን ጨምሮ እነ አዲስ ዘመን ይቀራሉ። ወገዳን ጨምሮ ምዕራብ እስቴ ወረዳ ሙሉ በሙሉ አንዳ ቤት፣ ታች ጋይንት ሙሉ በሙሉ ዋና ከተማ አርብ ገበያን ጨምሮ ላይ ጋይንት ሙሉ በሙሉ ዋና ከተማ ንፋስ መውጫን ጨምሮ ደራ ወረዳ አብዛኛው ሐሙሲት፣ ገላውዲዮስ፣ አርብ ገበያ፣ ልጫንን ጨምሮ ሰዴ ሙጃ ወረዳ ሙሉ በሙሉ ጉና በጌ ምድር ወረዳ ሙሉ በሙሉ ዋና ከተማ ክመር ድንጋይ፣ ጋሳይን ጨምሮ ምስራቅ እስቴ በከፊል መካነ ኢየሱስ ከተማና የተወሰኑ ቀበሌዎችም ይቀራሉ የተባለ ሲሆን ገራ ወረዳ በከፊል ዋና ከተማ ወረታም ተከባለች ነው የተባለ። ከደቡብ ጎንደር ዞን ውጭ በሌሎች የጎንደር ቀጠናዎችም እንቅስቃሴዎች አሉ የተባለ ሲሆን በምዕራብ ጎንደር ዞን በቋራ፣ መተማ፣ አርማጮ ወረዳዎች በርካታ ገዥ መሬቶችን በአማራ ፋኖ ኃይሎች ቁጥጥር ስር እየዋሉ እንደሆነ ተመላክቷል። ላይ አርማጮ በከፊል በፋኖች ቁጥጥር ስር ገብቷል የተባለ ሲሆን ዋና ከተማው አብራ ጅራን በፋኖች ስለመከበቡ ተመላክቷል። መካከለኛው አርማጮ ወረዳ ዋና ከተማ ማሰሮ ደንብን ጨምሮ ሙሉ ለሙሉ ነጻ ስለመውጣቱም ተነግሯል። ሆኖም የበለሳ አውራጃ ተብሎ በሚታወቀው ቦታ መንግስት ከፍተኛ ሽንፈቶችን እያስተናገደ ነው ተብሏል። በምስራቅ በለሳ ወረዳ ደጎማ፣ አርባያ፣ ስላሬን ጨምሮ በርካታ ከተሞችም ነጻ ወጥተዋል። ምዕራብ በለሳ ወረዳ ዋና ከተማ ጉሃላን ጨምሮ ነጻ ወጥተዋል። በጥቅሉ ከትላንት ጀምሮ ፋኖች ደቡብ ጎንደር ገብተዋል። ከተማዋን የማረጋጋት የማጽዳት ስራዎች እየተሰሩ ስለመሆኑም ተመላክቷል። እዚህና እዚያ እጅ ያልሰጡ እንዲሰጡም ለማግባባት እየተሞከረ እንደሆነ ተነግሯል። በደራ ወረዳ እንደ ግላውዲዮስ ያሉ ለባህር ዳር ቅርብ በሆኑ አካባቢዎች ውጊያዎች እንዳሉም ታውቋል። ሐሙሲት አቅራቢያም እንደዚሁ የተባለ ሲሆን ወረታ፣ አዲስ ዘመን አሁን
በመንግስት ስር ስለመሆናቸው ታውቋል። በርካታ የፋርጣና የእስቴ ወረዳዎች ያሉ የገጠር ቀበሌዎችን ግን ሙሉ ለሙሉ የማጽዳት ስራ እየተሰራ ስለመሆኑ ተነግሯል። ፋኖዎች ወደ ደብረ ታቦር የተመሙት ደግሞ ከተማዋን በ5 አቅጣጫ ከበው ስለመሆኑም ነው የተነገረም። በሰሜን ወደ እብናት በሚወስደው መስመር፣ በምዕራብ ወደ ክምር ድንጋይ ንፋስ መውጫ በሚወስደው መስመር፣ በደቡብ ምዕራብ ወደ እስቴ በሚወስደው መስመር፣ በደቡብ ምስራቅ ወደ ማህደረ ማርያም በሚወስደው መስመርና በምዕራብ ወደ ወረታ ባህር ዳር ወይም ጎንደር በሚወስደው መስመር ነው ተብሏል። ሆኖም በዛሬው ዕለትም መንግስት ከፍተኛ ኃይል በማስገባት በፋኖ የተያዙ የደቡብ ጎንደር አካባቢዎችን መልሼ እቆጣጠራለሁ በሚል ከበባ ለማድረግ እየሞከረ መሆኑን ተከትሎ ውጥረቱ ዛሬም አይሎ ቀጥሏል። ይህ በእንዲህ እንዳለ በጎጃም ቀጠና ውጊያዎች ቀጥለው በርካታ ቦታዎች በፋኖ መያዛቸውን የተነገረ እንደ ምንጫችን ገለጻ ባህር ዳር ዙሪያ እንዳሳና ጎንባትን በ102ኛ ኮር 22ኛ ክፍለ ጦር ቁጥጥር ስር ገብተዋል። ልማናና ዴንሳ ወረዳ ዴንሳ ባታ ከተማ ደግሞ በ102ኛ ኮር 11ኛ ክፍለ ጦር ቁጥጥር ስር ገብታለች ነው የተባለ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር በመንግስት ኃይሎች ላይ ሰብአዊና ቁሳዊ ኪሳራ ማድረሱም ተነግሯል። በትናንትናው ዕለት የካቲት 4 ቀን 2018 ዓ.ም ከምዕራብ ጎጃም ቡሬ ዙሪያ ወረዳ ቁጭ ከተማ የነበረው የመንግስት ኃይል ወደ ወንበርማ ወረዳ ወይንም ቀበሌ ከንጋቱ 11 ሰዓት ተኩል ጀምሮ እንቅስቃሴ አድርጓል። ነገር ግን በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር 88ኛ ክፍለ ጦር በከፍተኛ ሁኔታ ተመቶ መመለሱን የተነገረ ወይንም ማና ጭራሪ ክፍለ ጦር አንደኛና ሁለተኛ ሻለቃ የመንግስት ኃይልን ከፍተኛ ጉዳት እንዲያስተናግድ ሲያደርጉት፣ ሽንዲ ከተማ ደግሞ 4ኛ ሻለቃ ከተማ ሰርጎ በመግባትና ተኩስ በመክፈት የመንግስት ኃይሎች ትስስር እንዳይፈጥሩ በማድረግ የመንግስት ኃይሎች ከፍተኛ ጉዳት እንዲያስተናግዱ አድርገዋል። በተያያዘ የካቲት 3 ቀን 2018 ዓ.ም የክፍለ ጦሩ ኮማንዶ ዩኒቲ 5ኛ ሻለቃ ሽንዲ ከተማ ነበር የተባለውን የመንግስት ኃይል ከእኩለ ቀን በኋላ ካምፕ ላይ ያለ ጥቃት በመክፈት ሙትና ቁስለኛ አድርገውታል ነው የተባለ። በሁለቱ ቀን ግዳጅ የመንግስት ኃይል በርካታ ሰብአዊና ቁሳዊ ኪሳራ ከማስተናገዱ ባሻገር በቀጠናው የኃይል ሚዛኑን ብልጭ ያረጋገጥንበት ነው ሲልም የ88ኛ ክፍለ ጦር ይፋ አድርጓል። ከሰሞኑ እየተደረገ ካለው ውጊያ ጋር በተያያዘ ደግሞ የክልሉ መንግስት መግለጫ ሰጥቷል። የክልሉ መንግስት በዋጣው መግለጫም የፋኖ ኃይሎች ከተሞችን እየያዙ መሆኑን አምኗል። የክልሉ መንግስት በመግለጫው በተለይም የአማራ ክልል ሰላምና ጸጥታ ቢሮ በሰጠው ይፋዊ መግለጫ ጽንፈኛ ሲል የጠራቸው የፋኖ ታጣቂዎች የደቡብ ጎንደር ዞን መዲና ወደ ሆነችው ደብረ ታቦር ከተማና አካባቢዋ ዘልቀው መግባታቸውን አረጋግጧል። ይሁን እንጂ የመንግስት ኃይሎች የታጣቂዎችን እንቅስቃሴ ለመግታትና ከተማዋን ወደ ቀድሞ ሰላሟ ለመመለስ ጠንካራ የአጸፋ እርምጃ እየወሰዱ እንደሚገኙ ቢሮ ገልጿል። የፋኖ ታጣቂዎች ወደ ደብረ ታቦር ከተማ መግባታቸው በመንግስት በኩል ተረጋግጧል። ሆኖም የመንግስት የጸጥታ ኃይሎች ከተማዋን ለመቆጣጠር ኦፕሬሽን እያከናወኑ መሆኑ በመንግስት በኩል ይገለጽ እንጂ ትላንት በፋኖ ስር የገቡ ቦታዎች እስካሁን በፋኖ ቁጥጥር ስር መሆናቸው ታውቋል። በሌላ በኩል ከሰሞኑ ለመንግስት እጁን የሰጠው ኮሎኔል ፋንታውን ሙሀቤ የፋኖን ትግል በተመለከተ አነጋጋሪ ሀሳብ ሰጥቷል። በእርግጥ የአማራ ፖለቲካ ልክ እንደ አየር ሁኔታ ተለዋዋጭ የሆነ ሲሆን ትላንት በወሎ ተራሮች ላይ የአማራን ህልውና ሳላስከብር አልመለስም ብለው ፎክረው የነበሩት ወታደራዊ አዛዥ ኮሎኔል ፋንታውን ሙሀቤው ትናንት በአሚኮ ስቱዲዮ ብቅ ብለው ጦርነቱ ክልሉን ወደ ኋላ መለሰው እኮ ሲሉን ነገሩ ሁሉ የፊልም ፍጻሜ ይመስላል። ለህዝብ የስልጫ ካገባው የድሮን ኮሎኔል እናስታውሰው። የወሰንና የማንነት ጥያቄዎችን አንግበው የውክልና ጦርነትን ተቃውመው ቤተ አማራ እያሉ ሲናገሩ ህዝቡ አለኝታ ያመጣ ብሎ ነበር። ያኔ ኮሎኔሉ ጫካ ያገቡት ፍትህ የለም ብለው ነበር። የአሁኑ ፋንታውን ትግሉ ተጠልፏል እያሉ ነው። ኮሎኔል ፋንታውን ሙሀቤ አሁን እንደሚነግሩን ከሆነ ትግሉን የጠለፉት እነማን ሲባሉ ደግሞ ትነግ፣ ሻቢያና ግብጽ ናቸው እያሉ ነው። ኮሎኔሉ ጫካ እያሉ ትግሉ ፍትሃዊ፣ ኮሎኔሉ 4 ኪሎ ሲገቡ ደግሞ ተጠልፏል ማለታቸው ግን በብዙዎች ዘንድ አግራሞትን ፈጥሯል። ሆኖም ኮሎኔሉ ታሪካዊ ጠላቶች ትግሉን እንደጠለፉ ሲናገሩ ጠላፊዎቹ መቼና በየትኛው በኩል እንደገቡ ግን በዝርዝር እያስረዱ አይደለም። ምናልባት የህልውና ጥያቄው በጠላቶች ተበክሎባቸው ይሆን የሚለው የእኛም ጥያቄ ነው። ባለፉት ዓመታት ክልሉ በጦርነት ሲታመስ ለምን የሚለው ጥያቄ መልስ አላገኘም ነበር። አሁን ግን ኮሎኔሉ ክልሉን በጦርነት ማቆየት ለአማራ ህዝብ እታገላለሁ ከሚል አካል አይጠበቅም ሲሉን እንዴ እስከዛሬ ስንታገል የነበረው ስለሌላ ህዝብ ነበር እንዴ የሚል ጥያቄ በሰሚው ህሊና ላይ ይፈጥራሉ። አፋድና ኮሎኔሉ ለአንድ ዓመት ያህል ከዓለም አቀፍ ተቋማት ጋር በድብቅ የሚሆን በግልጽ ሲወያዩ መቆየታቸው ትግሉ በረሃ ሆኖ ውይይቱ ግን የት ነበረ የሚል ሌላ ድራማም ይወልዳል። ኮሎኔል ፋንታውን ሙሀቤው አሁን ወደ ሰላም ነው እያሉ ነው። ጫካው በጠላቶች መሞላቱን ትግሉ መጠለፉና ልማት ወደ ኋላ መቅረቱን ተረድተው ወደ ከተማ
ኮብልለዋል። በሌላ በኩል በትግራይ ክልል አዲስ ወታደራዊ ውጥረትም ተቀስቅሷል። ህወሓት የፌዴራል መንግስትን ከሷል። ከመቀሌ በወጣው እጅግ አሳሳቢ መግለጫ መሰረትም በትግራይ ክልል አዋሳኝ አካባቢዎች የፌዴራል መንግስት ከፍተኛ የሰራዊትና የከባድ መሳሪያዎች ክምችት እያደረገ መሆኑን ህዝባዊ ወያኔ ሓርነት ትግራይ ህወሓት በይፋ አሳውቋል። የድርጊት የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥልና ቀጠናውን ወደማይፈልግ ዳግም ግጭት ሊመልስ የሚችል አደገኛ እንቅስቃሴ ነው ሲል ድርጅት ወንጅሏል። ህወሓት ትላንት በወጣው መግለጫ የአዲስ አበባው መንግስት ሰሞኑን ያጋጠሙ ጥቃቅን ግጭቶችን እንደ ሰበብ በመጠቀም በክልሉ ላይ ያነጣጠረ አዳዲስ ወታደራዊ ዝግጅት እያደረገ ነው ብሏል። መግለጫው እንደሚለው መንግስት ግዙፍ የጦር ኃይል ወደ ትግራይ በማስጠጋት ሌላ የጦርነት ዙር ለመክፈት እየተዘጋጀ ይገኛል ሲል ስጋቱን ገልጿል። ህወሓትም ሆነ የትግራይ ህዝብ አሁንም ጽኑ ፍላጎታቸው የሰላም ስምምነቱ ሙሉ በሙሉ ተግባራዊ እንዲሆን መሆኑን አጽንኦት ሰጥተዋል። ዓለም አቀፉ ማህበረሰብ የተባበሩት መንግስታትና የአፍሪካ ህብረትም የጦርነት ነጋሪት ድምጽ ዳግም እንዳይሰማ በአስቸኳይ ጣልቃ እንዲገቡም ጥሪ አቅርቧል። መግለጫው የወጣው በፌዴራል መንግስትና በህወሓት መካከል ያለው ግንኙነት እየሻከረ በሄደበት እንዲሁም በአዲስ አበባና በአስመራ መካከል ያለው ዲፕሎማሲ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት መሆኑ ጉዳዩን ይበልጥ ውስብስብ ያደርገዋል። ምንም እንኳን ህወሓት የሰራዊቱ ክምችት በየትኞቹ አካባቢ እንደሆነ በዝርዝር ባይገልጽም ፍላጎታችን ግን ወደ ንግግር እንጂ ወደ ደም መፋሰስ መመለስ አይደለም ሲል በመግለጫው አስታውቋል። በሰሜኑ የሀገራችን ክፍል ያለው የሰላም አየር እንዳይደፈርስና የህዝብ ሰላም እንዲረጋገጥ የሁሉም ወገኖች የሰከነ አካሄድ ወሳኝ መሆኑ ግን ይታመናል። እዚህ ጋር ተያይዞ የተባበሩት መንግስታት በሰሜን ኢትዮጵያ ያለው ግጭት በአስቸኳይ እንዲቆም አሳስቧል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽነር በትግራይ ክልል ባለው አስጊ ሁኔታ ዙሪያ ሁሉም ወገኖች ውጥረቱን ለማርገብ አስቸኳይ እርምጃዎችን እንዲወስዱ ነው ጥሪ ያቀረቡም። በመከላከያ ሰራዊትና በክልሉ ኃይሎች መካከል የተቀሰቀሰው ጦርነት በሀገሪቱ ሰሜናዊ ክፍል የሰብአዊ መብት ጥሰቶች ቀውስን ሊያባብስ እንደሚችልም ኮሚሽነሩ ገልጿል። ሁኔታው አሁን እጅግ ተለዋዋጭ በመሆኑ ቀውሱ ተባብሶ አሁን ያለውን የሰብአዊ መብቶችና የሰብአዊ ድጋፍ አቅርቦት ሁኔታ ይበልጥ እንዳያበላሽ እንሰጋለን ብሏል። ከፍተኛ ኮሚሽነሩ አክለውም ሁለቱም ወገኖች ከጦርነት አፋፍ በመመለስ ልዩነታቸውን በፖለቲካ መንገድ ለመፍታት መስራት እንዳለባቸውም አሳስቧል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታን ተመኘን።